ኢማጂን ኸሊፋው ቤተ መንግስቱ ድረስ አስጠርቶ በጊዜው ከነበሩ ታላላቅ ስልጣኖች መካከል አንዱን እንካ ወሰድ ባለስልጣን ሁን ብሎ እምቢ ብለን እዚያም በኋላ ወደ እስር ቤት እንድትገባ ስትደረግ ወደ እስር ቤት መግባት ብቻ አይደለም፣ ቀሪውን እድሜ እዚያ እስር ቤት ውስጥ እንድታሳልፍ መደረግ፣ አለፍ ሲልም በዚያው እስር ቤት እያለ ህይወትህ ሲያልፍ። ይህ ተራ ልብ ወለድ ወይም አፈ ታሪክ እንዳይመስላችሁ፣ የኢማም አቡ ሐኒፋ የህይወት ታሪክ። አልሐምዱሊላህ ወህደህ ወሰላቱ ወሰላሙ ዐላ መን ላ ነቢየ በዕደህ ረቢ ሽረሕ ሊ ሰድሪ ወየሲር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። በአላህ ፍቃድ ዛሬ የምናወራው በእስልምና ታሪክ ከኖሩ ታላላቅ ኢማሞች መካከልና ከአራቱ አኢማዎች ቀዳሚ የሆኑትን የኢማም አቡ ሐኒፋን ታሪክ። ስለ ኢማም አቡ ሐኒፋ ታሪክ ቀጥታ ከመግባታችን በፊት የኢማም አቡ ሐኒፋ ወላጅ እናትና አባት የተገናኙበትን በጣም ልዩ የሆነን ታሪክ ማንሳት ግዴታ ነው። ኢማም አቡ ሐኒፋ የተወለዱት በኩፋ ከተማ ነው። ነገር ግን የወላጆቻቸው አስል ከአሁኑ አፍጋኒስታን ከካቡል አካባቢ እንደሆነ ይነገራል። አንድ ቀን የኢማም አቡ ሐኒፋ አባት ሳቢት በመንገድ ላይ እየተጓዘ እያለ ከአንዲት ቤት አፈንግጣ የወጣች አንዲትን ፍሬ ይመለከታል። ፍሬዋ ለመበላት ደርሳ ነበረና ሳቢት አዋግቶት ነቅሎ ይበላል። ነገር ግን ሳቢት ፍሬውን በልቶ ከጨረሰ በኋላ የሰው ሐቅ እንደበላ ትዝ አለው። የሰው ሐቅ መብላቱ ደግሞ በጣም ከነከነውና ይህንንማ ለፍሬው ባለቤት ሄጄ መናገርና ይቅርታ መጠየቅ አለብኝ ብሎ ይወስናል። ከዚያም ሳቢት ወደ ቤቱ ይሄድና ቤቱን ያንኳኳል። አንድ ጎርነን ያለ ሰውዬ በሩን ከፍቶ ምን ፈለግክ ይለዋል። ሳቢትም ጉዳዩን ያስረዳውና በጣም እንደተጸጸተና በጣም እንደከፋውና የሰውየውን አፉታ እንደፈለገ ይጠይቀዋል። ነገር ግን ሰውየው በፍጹም አፉ እንደማይለው ነገሩ። ሳቢት በጣም ደነገጠ፣ ምክንያቱም የበላው አንድ ፍሬ ነው። በተደጋጋሚ ይቅርታ ጠይቀው፣ ነገር ግን ሰውየው ይቅር የሚለው በአንድ ቅድመ ሁኔታ ብቻ እንደሆነ ነገረው። ሳቢት የበላው አንድ ፍሬ ነው። ስለዚህ ግፋ ቢል ቅድመ ሁኔታው የሚሆነው የፍሬውን እጥፍ 10 እጥፍ 20 እጥፍ ከበዛ 60 እና 70 እጥፍ። ሳቢት ምንድነው ቅድመ ሁኔታው ብሎ ለሰውየው ጠየቀው። ቤቱን ባለቤት ለሳቢት በጣም አስደንጋጭ ነገር ነገረው። አንዲት ልጅ እንዳለችውና ይህቺም ልጁ ከተወለደችበት ጊዜ አንስታ አይታ ሰምታ ተናግራ እንዲሁም ሄዳ አታውቅ። እናም ይህቺን ልጅ ካገባና ካገባ ብቻ እንደሆነ ይቅር እንደሚለው ነገር። ሳቢት በጣም ደነገጠ፣ ምክንያቱም ካደረገው ድርጊት አንጻር ቅድመ ሁኔታው በጣም ከባድ። አንድ ፍሬ ነው የበላው። ለዚህ ፍሬ ካሳ እንዲሆነው ተናግራ ሰምታ አይታ ሄዳ የማታውቅን ልጅ ማግባት። ሳቢት ጉዳዩ ቢያስደነግጠውም ለመሸሽ አልሞከረም። ትንሽ እንደሚያስብበትና ውሳኔውን ለፍሬው ባለቤት መጥቶ እንደሚያሳውቀው ነገሩና ወደ ቤቱ ሄደ። ለጥቂት ጊዜያት ሲያስብበት ቆየ። በመጨረሻም ወስኖ ወደ ሰውየው ቤት ተመለሰ። የቤቱ ባለቤት ሳቢት ቤቱ ሲመጣ አላመነም፣ በጣም ተገረመ። ከዚያም ከትንሽ ሰላምታ ልውውጥ በኋላ ምን እንደወሰነና በቅድመ ሁኔታው ላይ ምን ሐሳብ እንዳለው ጠየቀው። ሳቢትም በቅድመ ሁኔታው እንደተስማማና የቤቱ ባለቤት ይቅር የሚለው ከሆነ ልጅቷን እንደሚያገባ ነገረው። በጣም ተገረመ፣ በጣም ደነገጠ። ከዚያም የሳቢት እርግጠኝነትን ካረጋገጠ በኋላ ወደ አንድ ክፍል ይዞት ሄደና ልጁ እዚያ ክፍል ውስጥ እንደምትገኝና ሄዶ እንዲያናገራት ያዘዋል። ሳቢትም በጣም በመፍራትና በመሸበር ስሜት ሆኖ በሩን ከፍቶ የአላህን ሰላምታ አቅርቦ ይገባል። ነገር ግን ባልጠበቀው ሁኔታ ልጅቷ ወአለይኩም ሰላም ብላ መለሰች። ሳቢት የተነገረው አይታ ሰምታ ተናግራ እና ሄዳ የማታውቅ ልጅ እንደነበረች። ነገር ግን የሰላምታውን መልስ ሲሰማ ይበልጥ ተሸበረ። ልጅቱም የሳቢትን መደንገጥ በተረዳች ጊዜ አብሽር፣ አትደናገጥ፣ አባቴ ሊልህ የፈለገውን ነገር እኔ አንድ በአንድ አስረዳሃለሁ ትለዋለች። ሳቢትም ምን ለማለት እንደፈለገና ልጅቷ እሷ መሆኗን አለመሆኗን በጣም እየተጠራጠረ ወደ ክፍሉ ገብቶ የጉዳዩን ምንነት ከልጅቷ ለመስማት ጓጓ። ልጅቱም እንዲህ አለችው፣ አባቴ የነገረህ እያንዳንዱ ነገር እውነት ነው። እኔ ከተወለድኩበት ጊዜ አንስቶ ሐራምን አይቼ አላውቅም፣ ሐራምን ሰምቼ አላውቅም፣ ሐራምን ተናግሬ አላውቅም፣ እንዲሁም ወደ ሐራም ሄጄ አላውቅም። አባቴም ለረጅም ዘመናት ለኔ ሳሊህ ባልን ሲፈልግ ከርሟል። ነገር ግን ለልጄ ይመጥናል ብሎ የሚያስበውን ባል ሊያገኝልኝ አልቻለም። ግን ባለፈው እንዳጋጣሚ ሆኖ አንተ ከቤታችን አጥር ስር ያለውን ፍሬ በላህና ማንም ሰው አድርጎት እንደ ተራ ነገር ቆጥሮት ሊሄዱ የሚችለው ነገር በጣም አሳስቦና ከንክነው አባቴን ይቅርታ ልጠይቅ መጣ። አባቴም በዚህ ጊዜ ለኔ ባል ልትሆን ትችላለህ ብሎ አሰበ። ነገር ግን በዚያ ብቻ መደምደም ስላልፈለገ ይህንን ፈተና ላንተ አቀረበልን።
አንተም በአላህ ፍቃድ አባቴንም እኔንም አላሳፈርከንም፣ ፈተናውን አልፈሃል። እናም አሁን አባቴም እኔን እንድታገባኝ ፍቃደኛ ሆነናል አለችው። እነዚህ ሁለት ሳሌሕ ጥንዶች የተጣመሩ ከዚያም ዓለምን እስከ ወዲያኛው መለወጥ የቻሉትን ታላቁን ኢማሙል አዕዘም ኢማም አቢ ሐኒፋን ወለዱ። ብዙ ሰዎች ስለ ኢማሙ ከማያውቋቸው ነገራቶች መካከል አንዱና ዋነኛው የስማቸው ጉዳይ ነው። ብዙዎቻችሁ እንደምትገምቱት የኢማም አቡ ሐኒፋ ስም አቡ ሐኒፋ አይደለም። ስማቸው አቡ ሐኒፋ ሳይሆን ለምን አቡ ሐኒፋ ተባሉ? ኢማም አቡ ሐኒፋ ለምን አቡ ሐኒፋ ተብለው እንደተሰየሙ የተለያዩ ምክንያቶች ይነሳሉ። ነገር ግን እኛ እዚህ ሁለቱን እናነሳለን። የመጀመሪያው ኢማም አቡ ሐኒፋ ሐኒፋ የምትባል ሴት ልጅ እንደነበረቻቸውና አቡ ሐኒፋ ወይም የሐኒፋ አባት ለማለት እንደሆነ አቡ ሐኒፋ የተባሉት ይነገራል። ሁለተኛው ምክንያት ኢማሙ በተወለዱበት ኩፋ አካባቢ ኢንክፖት ወይም የብዕር ቀለም መያዣ ብልቃጧ ሐኒፋ በመባል ትታወቅ ነበር። እኚህም ኢማም ብዙ ሰዓታቸውን ከዒልም ጋር በተያያዘ ነገር ነበር የሚያጠፉት። ይጽፋሉ፣ ያስተምራሉ፣ ይቀራሉ። ይቺ የብዕር ቀለም መያዣዋ ከእጃቸው አጠፋም ነበር። ይህንን ያስተዋሉ ሰዎች አቡ ሐኒፋ ወይም የብዕር ብልቃጧ አባት ወይም የብዕር አባት ብለው ሰየሟቸው ማለት ነው። ኢማም አቡ ሐኒፋ ሐኒፋ የምትባል ሴት ልጅ እንደነበራቸው በደንብ የተረጋገጡ ማስረጃዎች ባለመኖሯቸው ምክንያት ብዙ ዑለማዎችም ሲናገሩ በተለያዩም ጽሑፎች ላይ የምትመለከቱት ሁለተኛውን ምክንያት ነው። እኚህ ታላቅ ስብዕና በ80ኛው ዓመተ ሂጅራ በኩፋ ከተማ ተወለዱ። በጊዜው ኩፋ ከተማ በበኒ ኡመያ ወይም በኡመያ ዳይናስቲ ስርወ መንግስት ስር ነበር የምትተዳደረው። በ80ኛው ዓመተ ሂጅራ ተወለዱ ማለት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ካለፉ ኦልሞስት ከ67 ዓመት በኋላ ነው የተወለዱት ማለት ነው። በዚህም ምክንያት ኢማም አቡ ሐኒፋ እንደነ አነስ ኢብኑ ማሊክን የመሳሰሉ ታላላቅ የረሱል ሰለላሁ ዐለይሂ ወሰለም ባልደረቦችን ወይም ሰሐቦችን እንዳገኙና ከአንዳንዶቹ ኢብን እውቀትን ነቅል እንዳረጉም ይነገራል። በተመሳሳይ ሁኔታ ደግሞ ኢማም አቡ ሐኒፋ የረሱል ሰለላሁ ዐለይሂ ወሰለም ባልደረቦችን ሳይሆን የረሱል ሰለላሁ ዐለይሂ ወሰለም ባልደረቦችን ያገኙ እንደነ አቡ ኢምራን ቢን የዚድ የመሳሰሉ ታላላቅ ታቢዕዮችን እንዳገኙና ከነሱ ዒልምን ነቅል እንዳደረጉ ይጠቀሳል። በዚህም ሄድን በዚህ ኢማም አቡ ሐኒፋ ወይ ሚን ታቢዒን ናቸው ወይ ሚን አትባዑ ታቢዒን ናቸው። በዚህ ምክንያት ኢማም አቡ ሐኒፋ አንዳንድ ሰዎች እንደሚያነሷቸው አይነት ሰው እንዳልነበሩ መረዳት እንችላለን ማለት ነው። ኢማም አቡ ሐኒፋ ልጅ እያሉ ራሱ በጣም ፈጣንና ነገራቶችን በቶሎ የሚረዱ ከሰው ጋር መግባባት የሚችሉ እንዲሁም የሕፍዝ ችሎታቸው በጣም ጥሩ ነበር። በዚህም ምክንያት በልጅነት እድሜያቸው ነበረ ሙሉ ቁርአንን ማሐፈዝ ይቻሉ። ነገር ግን በልጅነት እድሜያቸው ቁርአንን ሙሉ ማሐፈዝ ይቻሉ እንጂ በጣም ልጅ እያሉ ወደ ዒልም ወይም ወደ ዲን ትምህርት አልተቀላቀሉ ነበር። እንደ ማንኛውም በጊዜያችንም እንዳለ የነጋዴ ልጅ ከዒልሙ ይልቅ ወደ ንግዱ አዘንብለው ወደ 10ዎቹ እድሜ ሲጠጉ ወደ ንግድ ዓለም ነበር የተቀላቀሉት። በንግዱም ዓለም በጣም ስኬታማ ነበሩ። በኩፋ ላይ በደንብ የታወቁ ነጋዴ ነበሩ ልጅ ሆነው ራሱ። ይሁን በጣም ታማኝ ነበሩ። ዓሊም ከሆኑም በኋላ በጣም የተሳካላቸው ነጋዴና ፋይናንሻሊ በጣም ጥሩ ከነበሩ ዑለማዎች መካከል አንዱ እንደነበሩ ይነገራል። ኢማም አቡ ሐኒፋ በልጅነት እድሜያቸው መርካቶ ገቡ። ከዚያም በኋላ ንግዳቸውን ማቀላጠፍ ጀመሩ። ኖርማል የነጋዴ ሩቲን ኖራቸው ፈጀራቸውን ይሰግዳሉ፣ ወደ ሱቅ ይሄዳሉ፣ የሚሸጠውን ይሸጣሉ፣ የሚገዛውን ይገዛሉ፣ ከዚያም ወደ ቤት ይመለሳሉ። ተመሳሳይ የሆነ የነጋዴን ላይፍ ማሳለፍ ጀመሩ። ከዕለታት በአንድ ቀን ወጣቱ ኖማን የተለመደ የነጋዴውን ውሎ ለመዋል የፈጅር ሰላቱን ከሰገደ በኋላ ወደ ገበያ ይወጣል። ነገር ግን እንደ አጋጣሚ ሆኖ በመንገድ ላይ የሄደ ሳለ በዘመኑ ከነበሩ ታላላቅ ዑለሞች መካከል አንዱ የሆኑትን ኢማም ሻፊዒን ያገኛቸዋል። ይህም ክስተት የኢማሙን ህይወት እስከ ወዲያኛው የለወጠ ክስተት ነበረ። ኢማሙን ካገኘ በኋላ ምን ተፈጠረ? ከኢማሙ ጋር ምንድን ነው የተነጋገሩት? በቀጣይ ክፍላችን የምናየው ነው። በአላህ ፍቃድ በቀጣይ ቪዲዮ እስከምንገናኝ ድረስ ይህንን ቪዲዮ ላይክ አድርጉ፣ ቻናላችንንም ሰብስክራይብ ማድረግ እንዳይረሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ፊ አማኒላህ። Subscribe to Al Imran AV YouTube channel.